ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። አማራ ክልል መፈንቅለ መንግስት ተካሂዶ ስልጣኑን ሙሉ በሙሉ ወታደራዊ አመራሩ መረከቡ ተገለጸ። የክልሉ ዋና አመራሮች ርዕሰ መስተዳድሩን ጨምሮ ወደ አማራ ክልል እንዳይሄዱ ትዕዛዝ መተላለፉንም ያገኘነው መረጃ ያመለክታል። ያለ ስልጣኑ የአማራ ክልልን መዋቅር አፍርሶ እያደራጀ መሆኑን የሚገልጹት የክልሉ አመራሮች በአሁኑ ጊዜ በይፋ የአማራ ክልልን የተቆጣጠረው በፊልድ ማርሻል ብርሃኑ ጁላ የሚመራው የመከላከያ ሰራዊትና የኦሮሚያ ብልጽግና መሆኑን ይናገራሉ። እስቲ ለተመልካቾች ግልጽ እንዲሆን ምናልባትም ባህር ዳርን በደንብም ለማያቋት እስቲ ቤት አካባቢዎች ነው እንዲህ አይነቱ ወታደራዊ ወይም እንዲህ አይነት እንቅስቃሴ እየተደረገ ያለው ቤት እንደሆነ መግለጽ ይቻል ይሆን? አሁን እየተደረገ ያለበት አቅጣጫ በዚህ በሰባት አመት ማረሚያ ቤቱን መስመር ይዞ ወደ ልደታ ቤተክርስቲያንና አቡነ ሐራ የሚባሉ ባለፈው ነሐሴ ወር ላይ ውጊያ በተደረገበት አካባቢ በዛ መስመር አንዱ የውጊያ ቀጠና ነው። ከፍተኛ ውጊያ እየተደረገ ያለበት ከባድ መሳሪያ የሚተኮስ ያለበት አካባቢ ነው። ሌላው ደግሞ አባይ ማዶ የሚባለው ሰፈር ቤዛዊት ቤተመንግስት አካባቢ የቤዛዊት ቤተመንግስት ምንድነው ልደታ ቤተክርስቲያን እንደገና ሚካኤል የሚባሉ ቤተክርስቲያኖች አሉ። ልደታ የሚባል ቀበሌ ያለ እዛ አካባቢ ምድረገነት የሚባል ቀበሌ ያለ አባይ ማዶ እዛ አካባቢ ከፍተኛ ውጊያ እየተደረገ እንዳለ ነው የምንሰማው አባይ ማዶ። ስለዚህ በሁለቱም አቅጣጫ በአባይ ማዶ አቅጣጫና በዚህ በሰባት አመት መስመር በማረሚያ ቤቱ አካባቢ ነው ከፍተኛ ውጊያ እየተደረገ ያለው። እንግዲህ ባህር ዳር ቀለበት ውስጥ መግባቷን የሚገልጹ መረጃዎች የሚያሳዩ መረጃዎች ሰሞኑን ከተለያዩ አካባቢዎች እየደረሱን ነበር። ምንድነው መገመት የሚቻለው? እናንተ ከተማ ውስጥ ያላችሁ ነዋሪዎች ምን እየተደረገ ነው? አሁን ባህር ዳር ላይ ምናልባት የፋኖ ታጣቂዎች የፋኖ ኃይሎች ከተማዋን ለመቆጣጠር የሚያስችል እንቅስቃሴ እያደረጉ ነው ወይስ ምንድነው የተረዳችሁት? እንግዲህ ሰሞኑን ሲደረግ የነበረው ውጊያ በምዕራብ ጎጃምና በምስራቅ ጎጃም አካባቢ እንዲሁም በደቡብ ጎንደር አካባቢ የፋኖ ኃይሎች ድል እየቀናቸው ወደ ከተማው እየቀረቡ መሆኑን በመገመት መንግስት በዙሪያው ምሽግ ቁፈራ ላይ ነበረ። ትናንትና ራሱ ጉዶ ባህር የሚባለው አካባቢ ከመራዊና መሸንቲ ወደ ባህር የሚያስገባው መስመር ላይ ጉዶ ባህር የሚባል ቦታ አለና እዚህ ሰሞኑን የተመረጡ የአድማ በታኝና የልዩ ኃይሎች ከፍተኛ ምሽግ በመቆፈር ላይ ነበሩ ትናንት። እና የመንግስትን ስጋት ይመስለኛል በየወረዳው የተገኘው ድል ፋኖ ያገኘው ድል አጠናክሮ ከተማውን ሊያጠቃ ይችላል የሚል ግምትና ስጋት ነበሩ። ስለዚህ በዛ ምክንያት ነው ምሽጎችን እየቆፈረ ከፍተኛ ወታደራዊ እንቅስቃሴ እያደረገ የነበረው ትናንት። ስለዚህ ፋኖዎች አሁንም ያን የወረዳ ድል በወረዳ ያገኙትን ድል አጠናክረው ከተማውን ሊያጠቁ ይችላል የሚል ግምት አለና ያ ሊሆን ይችላል አሁን እየተደረገ ያለው ዛሬ። አሁን በኢትዮጵያ ሰዓት አቆጣጠር ምናልባት ከጠዋቱ 1 ሰዓት ያለፈ ይመስለኛል። ባህር ዳር በምን ሁኔታ ላይ ነው ያለችው? የመንግስት ኃይሎች የት ነው ያሉት? የፋኖ ኃይሎችስ በምን ሁኔታ ወደ ከተማዋ ለመግባት እንቅስቃሴ እያደረጉ ነው ያሉት? እንደው አሁን በምንነጋገርበት ሰዓት ያለውን ሁኔታ መግለጽ ይቻል ይሆን? አሁን የመንግስት ኃይሎች ጠልቆ በዚህ ትናንትና በጣም ከፍተኛ እንቅስቃሴ ከተማው ላይ እንቅስቃሴ ያደርጉ ነበር። ከዚህ ከመኮድ እያወጡ ወታደሮችን ወደ ሰባት አመት መስመር ወደ አባይ ማዶና ቅድም እንዳልኩ ደግሞ ወደ ከመሸንቲና መራዊ ወደ ባህር ዳር የሚገባ መስመር ላይ ምሽግ ቁፋሮ ላይ ነው የነበሩትና የፋኖ ኃይሎችን በዛ መስመር ላይ ነው ውጊያ የከፈቱት በአባይ ማዶ በዚህ በሰባት አመት መስመር እንደውም በጉዶ ባህር አካባቢ ውጊያዎችን እያደረጉ ስለሆነ በአሁኑ ሰዓት ውጊያው እንደቀጠለ ነው። ከተማ ላይ ምንም እንቅስቃሴ እየተደረገ ነው። ሰው እንቅስቃሴ የለም፣ ወታደራዊ እንቅስቃሴ የለም ከተማው ላይ። ስለዚህ ዳንበሮች ላይ ነው ውጊያ እየተደረገ ያለው። በባህር ዳር በሁሉም አቅጣጫ ውጊያው እንደቀጠለ ነው። ከባድ መሳሪያዎች ይተኮሳሉ፣ ውጊያዎች ይደረጋሉ። እንግዲህ ውጤቱን ደግሞ በጋራ የምናየው ይሆናል። እስካሁን ድረስ ምንም እንቅስቃሴ ስለማናደርግ ውጤቱን መገመት አልቻልንም፣ ማወቅም አልቻልንም። ነገር ግን በሁሉም አቅጣጫ ውጊያው እንደቀጠለ ነው። ባህር ዳር እንግዲህ የክልሉ ርዕሰ ከተማ ናት። ባህር ዳርን በዚህ ደረጃ በወታደራዊ ቀለበት ውስጥ ማስገባት ብሎ ምናልባት በሚቀጥሉት ሰዓታት ቀናት ውስጥ ባህር ዳር በማን እጅ ልትወድቅ እንደምትችል ከወዲሁ መናገር የሚቻል አይደለም። የአረጋ ከበደ አስተዳደር በአሁኑ ሰዓት በምን ሁኔታ ላይ እንዳለም የሚታወቅ ነገር የለም። አዲስ አበባ ፕሬዝዳንቱ ማለት በአረጋ ከበደ አስተዳደር አዲስ አበባ እንዳለ ነው የምንሰማው። የመንግስት እንቅስቃሴስ በምን አይነት ሁኔታ ላይ ያለው? የመኮድ የመከላከያ
ኮንስትራክሽን ድርጅትን ጨምሮ አጠቃላይ መንግስት ወሳኝ የሆኑ አካባቢዎች በማን እጅ በምን ሁኔታ ላይ እንዳሉ ማወቅ ይቻል ይሆን? በአሁኑ ሰዓት በየትኛው ኃይል እንዳሉ ማወቅ የሚቻልበት ሁኔታ አይደለም። ምክንያቱም እጃው እንደቀጠለ ስለሆነ በማን እጅ እንዳሉ ማወቅ አይቻልም። ነገር ግን መንግስት እንደ መንግስትነት ባህር ዳርን እያስተዳደረ አይደለም። የወታደራዊ እንቅስቃሴዎች ብቻ እንጂ ሌላ የመንግስታዊ ተቋማት ስራቸውን እየከወኑ አይደለም። በከፍተኛ ፍራቻ የገባ ህብረተሰብ ነው ያለው ባህር ዳር ከተማ ውስጥ። መቼ ፋኖ መጥቶ ሊቆጣጠራት እንደሚችል ከተማዋን መገመት አይቻልም። ምክንያቱም በየጊዜው መኪናዎችን የገቡ ከተማ ላይ ይወስዳሉ፣ የገቡ የመንግስት ባለስልጣናትን ገለው ይወጣሉ። ስለዚህ በማንኛውም ሰዓት ባህር ዳር በፋኖ እጅ እንደምትገባ መገመት ይቻላል። ምክንያቱም መንግስት በተገቢ ሁኔታ ሀገሩን ከተማውን እያስተዳደረ አይደለም። ፋኖች ይገባሉ፣ የሚያደርጉትን አድርገው ይወጣሉ ያለምንም ኮሽታ። ስለዚህ በማንኛውም ሰዓት ፋኖ ከተማውን ሊቆጣጠር እንደሚችል መገመት ይቻላል። ስለዚህ እናረጋ ከበደም እዚህ ከተማ ውስጥ የሚኖር አይደለም፣ አዲስ አበባ እየኖሩ ነው ከተማው የሚያስተዳድሯት እና አጠቃላይ ወታደራዊ አስተዳደር ነው በከተማ ያሉትና ምንም አይነት መንግስት የሚሸት ነገር ከተማዋ ላይ እየተሰማ እየታየም አይደለም። ያለችው ባህር ዳር የከተማዋ ነዋሪ በምን ሁኔታ ላይ ነው ያለው? አሁን እንግዲህ ሰሞኑንም የፋኖ ኃይሎች በየትኛውም ሰዓት በየትኛውም ቀን ከተማዋ ሊገቡ እንደሚችሉ ሲነገር ነበር። አንዳንድ እንቅስቃሴዎችም አሉ። የከተማው ህዝብ በምን ሁኔታ ላይ ነው ያለው? እንግዲህ የከተማው ህዝብ አሁን ለምሳሌ በአባይ ማዶ በሚሰማው ሁኔታ የፋኖች ወደ ከተማው መግባትና ውጊያ መክፈት እዚህ ያለ የከተማው ህዝብ በከፍተኛ ጉጉት ይጠብቃቸው ስለነበረው እንዲያውም ወደ ፋኖ የመቀላቀል አዝማሚያ እየታየ ነው። አባይ ማዶ አካባቢ ያሉ ማህበረሰቦች መሳሪያ ያላቸው ሰዎች ወደዛ የመግባትና የፋኖን ድል የማርሰርና የመቀበል ስሜት እየታየ ነው ይባላል። አባይ ማዶ አሁን በአሁኑ ሰዓት ማለት ነው። ስለዚህ አጠቃላይ ግን ማህበረሰቡ በከፍተኛ ድራ ውስጥ በከፍተኛ የኑሮ ውድነት እንደምታውቀው ከአዲስ አበባ ወደ ባህር ዳር የሚመጣ ማንኛውም መንገድ የተዘጋ ሁኔታ ስላለ ነዳጅም ከሌላ ቦታ እየመጣ ለህብረተሰቡ አገልግሎት እየሰጠ ስላልሆነ ከፍተኛ የኑሮ ውድነት ስላለ በጣም ሰው የተማረረና በመንግስት ከፍተኛ በደል እየደረሰበት ስለሆነ የፋኖችን መምጣት በጉጉት እየጠበቀ ነው ያለው የከተማው ህዝብ። እንግዲህ አሁን ምናልባት ሰዓቱም እየገፋ ነው ያለው። በአሁኑ ሰዓት ባህር ዳር በምን ሁኔታ ላይ እንዳለች ከሚነገረን በተጨማሪ በሚቀጥሉት ሰዓታት ቀናት ሊሆን የሚችለውን ነገር እንግዲህ ከናንተ ጋርም ከሌሎች የመረጃ ምንጮች ጋርም እንገናኛለን። እንደው በመጨረሻ ማለት የሚቻል ነገር አለ? እንግዲህ ማለት የሚቻለው የፋኖ ኃይል በየጎጃም በደቡብ ጎንደር ያገኘው ድል እያጠናከረ እየገሰገሰ ነው ወደ ባህር ዳር ከተማ። ባህር ዳር ከተማ በጥቂት ቀናት ውስጥ በፋኖ ኃይሎች ትገባለች ተብሎ ይገመታል። ህብረተሰቡ ይሄን በንቃት እንዲጠብቅ፣ ምክንያቱም መንግስት የመከላከያ ኃይል በፋኖ በሚደርስበት ምት የተነሳ ህብረተሰቡን የበቀል ስሜት እየተነሳሳ ህብረተሰቡን እየጎዳ ስለሆነ ህብረተሰቡ ተረጋግቶ ከተማ ሳይወጣ ቤቱን ሆኖ እንዲጠብቅና ከመከላከያ ኃይል የሚመጣውን ጥቃት ራሱ እንዲቋቋምና እንዲከላከል በዚህ አጋጣሚ ማሳሰብ እወዳለሁ። በጣም ነው የማመሰግነው። እንግዲህ መልሼ እደውላለሁ ያለውን ሁኔታ መረጃ እንደምትሰጡን ተስፋ አደርጋለሁ። በጣም አመሰግናለሁ።